በአፋርና በአማራ ክልል በተለይ ደግሞ በቅርቡ በደሴና ኮምቦልቻ ዙሪያ ሲካሄድ የነበረው ውጊያ የመጨረሻ ምዕራፍ መድረሱን ለመግለጽና ከዚህ ጋር በተያያዘ መልእክት ለማስተላለፍ ነው። ሰሞኑ በአካባቢው ከፍተኛ ውጊያ እየተካሄደ እንደቆየ ሁሉም ሲከታተለው የነበረ ነው። የውጊያ ተፈልጎ ሳይሆን በተደጋጋሚ እንደምንገልጸው በሰላም ይፈታ ብለን ደጋግመን ጠይቀን የኃይል አምላኪዎች ግን ውጊያውን ለማስቀጠል ስለወሰኑ ያለን አማራጭ ጠላቶቻችንን በኃይል መደምሰስ ስለሆነ ነው ውጊያው የገባ ነው። ሰሞኑ ጠላት ያለውና የሌለው ኃይሉን በማንቀሳቀስ ከፍተኛ ውጊያ ሲያካሄድ ነው የቆየው። ቱርፉ ግን ውድመት፣ ኪሳራ፣ እልቂት ነው የሆነ ያለው። አሁንም የትግራይ ሰራዊት ግስጋሴ ማስቆም እንደማይችል በድጋሚ ተረጋግጧል። ከዚህ ጋር በተያያዘ አንዱ መልእክት ማስተላለፍ የምንፈልገው በደሴ ኮምቦልቻ እና በዙሪያ ያሉት ህዝቦችን በሚመለከት ነው። እዚህ ያላችሁ ነዋሪዎች ከሁሉም በላይ አትረበሹ፣ አትዋከቡ፣ ከተማውን ለቃችሁም አትውጡ፣ ተረጋግታችሁ ተቀመጡ፣ ለአላስፈላጊ ምስቅልቅል ራሳችሁን አትዳርጉ ማለት እንፈልጋለን። የትስ ነው የምትሄዱት? የት ላይ ነው የምታቆሙት? ከዛስ የትግራይ ሰራዊት የኢህአዴግ ሰራዊት ሲባል እንደነበረው ብሶት የወለደው ሰራዊት ነው። የትግራይ ህዝብ በደል ደርሶበት ግፍ በከፍተኛ ደረጃ ደርሶበት ይሄን አይቶ የተነሳ በውሸት ትርክት ሳይሆን ለደሞዙም ብሎም ሳይሆን ለዓላማ የተሰለፈ የትግራይ ህዝብ በራሱን የማስተዳደር መብቱ ተነጥቆ ህገ መንግስት ተረግጦ እንደ ህዝብ ተዋርዶ ተገፍቶ በአገሩ ሁለተኛ ዜጋ ሆኖ ከዛም አልፎ የትግራይ ሴቶች በሚዘገንን በሰው መሳይ አውሬዎች ተደፍረው ህዝቡ ሲጨፈጨፍ፣ ንብረቱ ሲወድም፣ ሲዘረፍ፣ ተቋማቱ ሲፈርሱ በራሱ ተነሳሽነት ጠላቶችን ለመቅበር መብቱን በእጁን ለማስገባት በንቃት በቁርጠኝነት ለመስዋዕትነት የተሰለፈ ብሶት የወለደው ታጋይ ነው። ለዚህም ነው ብርቱ ሲበዛ ቆራጥ ጀግናም የሆነው። ወገኑን ጠብቆ ለይቶ ጠላቱንም አይቶ የሚዋጋ የዓላማ ታጋይ ነው። ስለሆነም የትግራይ ህዝብና ሰራዊት እንደ ህዝብ ጠላት የሚሉት የላቸውም። አማራ እንደ ህዝብ ጠላት ተብለሃል፣ ትጨፈጨፋለህ የሚሉ ሲያደነቁሩ የከረሙት አምባገነኖች፣ መሬት አስፋፊዎች፣ ስልጣን ፈላጊዎች አንተን በማነሳሳት ኃይል በማሰባሰብ ለማገዳደል ትግራይና አማራን ለማጫረስ ሆን ተብሎ የተዘየደ እኩይ ሴራ ነው። የትግራይ ጠላቶች የትግራይን ህዝብ መብት የረገጡ፣ የትግራይን ህዝብ ከምድረ ገጽ ለማጥፋት የወረሩ፣ ንብረት ያወደሙ፣ የዘረፉ፣ ጄኖሳይድ የፈጸሙ፣ ትግራይን ከበው በረሃብና በበሽታ እንዲሞት የፈረዱ፣ ከተሞቻችንን አሁን በአየር ኃይል የሚደበድቡ የፋሽስት አብይ ቡድን ተባባሪዎችና አጫፋሪዎች ተስፋፊው የአማራ ክልል አመራርና አጫፋሪዎች ናቸው። ይቅርና በሀገር ውስጥ የትም ገብተን ተጠያቂዎች እናደርጋቸዋለን። በመሆኑም ነው የትግራይ ሰራዊት ወገኑን ጠላቱን ለይቶ አልሞ የሚተኩስ በመሆኑ በገባበት ቦታ በአፋር በአማራ ህዝብ እንደ ህዝብ ድጋፍ እያገኘ ጠላቶችን እየደመሰሰ እየገሰገሰ ያለው። ስለዚህም የደሴ የኮምቦልቻና አካባቢው ዙሪያ የምትገኙ ነዋሪዎች ተረጋገው፣ አትረበሹ። ብሶት የወለደው የትግራይ ሰራዊት በህዝብ ላይ የሚፈጽመው ግፍ ቂም በቀል የለውም። ይልቁንስ በየአካባቢው ጉዳት እንዳይደርስባችሁ ተገቢው ጥንቃቄ አድርጉ። ከተሞቻችሁ የጦር አውድማ ሆነው እንዳይፈርሱ ለራሳችሁና ለከተማችሁ ብላችሁ ተገቢው ጥንቃቄ አድርጉ። ከተማ ውስጥ ሆኖ ቤት ሆኖ የሚተኩስ እንዳይኖር ተገቢው እርምጃ ውሰዱ። መሳሪያ የያዘ አባሩት፣ እርምጃ ውሰዱ። የየአካባቢያችሁ የጸጥታ ኃላፊነት ውሰዱ።
ራሳችሁን ማስተዳደሩ። ሰራዊታችን አስፈላጊው ድጋፍ ደግሞ ያደርግላችኋል። እናንተም እንደሌላው ህዝብ ትብብራችሁን ግለጹለት፣ ደግፉት። ምንም አትሆኑ፣ አትጨናነቁ። ሌላው መልእክቴ እየተዋጋ ያለው ሰራዊት ነው። ይህ ሁሉ እልቂት ለምን ተብሎ ነው? የህልውና ጦርነት የማን ህልውና? የጨለማ ዘመን ከሚሉት አውጥተው አገር በሙሉ ሰላሙን አሳጥተው ወደ ጦርነት ለከተቱን አገሪቱ የዓለም መነጋገሪያ ብቻ ሳይሆን ማፈሪያ፣ መሳቂያ፣ መሳለቂያ ያላደረጉት ነው የምታልቀው። ይህ ነው ወደ ብልጽግና፣ ይህ ነው ወደ ከፍታ መውሰድ የሚባለው። የትግራይ ህዝብ ህገ መንግስታዊ መብቱ ተገፎ ግፍ ስለተፈጸመበት ነው የተዋጋ ያለው። ዓላማው ግልጽ ነው። መብቱን ለማስከበር የውጭ ኃይል ጋብዘው ለጨፈጨፉን ከሃዲዎች በህዝባችን ይህ ነው የማይባል ግፍ ለፈጸሙ ወደ ህግ ለማቅረብ ነው። ይህ ልክ ነው ለብልጽግና የህልውና ጉዳይ ነው። ለአማራ ተፋፊው ኃይልም የህልውና ጉዳይ ነው። አንተስ ለጥቂቶች ስልጣን ብለህ ለምን ትረግፋለህ? የዘገየ ቢሆንም አሁንም የውሳኔ ጊዜ ነው። ውጊያው አልቋል። ከአሁን በኋላ የምታድነው ከተማም የለም። በከንቱ ከምትሞቱ ለራሳቸው አድኑ፣ አትርፉ። ልክ እንደ ሌሎቹ እጃቸውን ለሰራዊታችን ስጡ፣ ወይ ወደ መረጣችሁት ሂዱ። እልቂቱ ይቁም፣ ወስኑ፣ ጊዜ የለም። ሌላው መልእክት ለሁሉም ብሔር ብሔረሰብና ህዝብ ነው። የፖለቲካ ልዩነት በፖለቲካ ነው የሚፈታው ብለናል። ግጭቱ በሰላም ይፈታ ብለን ደጋግመን አሳውቀናል። ህገ መንግስት ረግጦ የብሔር ፌዴራሊዝም በማፍረሱ ነው ከትግራይ እየተጋጨ ያለው። ሌላ ምስጢር የለውም። መብታችን ረግጦ የውጭ ኃይል ጋብዞ የትግራይ ህዝብ ለማጥፋት ነው የዘመተው። ልክ እንደ ደርግ ዘመን ሀውዜን የትግራይ ከተሞች በአየር ኃይሉ እየተደበደቡ ናቸው። በብልጽግናና በትምክህት ኃይል አገር እየፈረሰ ነው የሚገኘው። ለአምባገነን መንግስት ብላችሁ ልጆቻችሁ በማይሆን ጦርነት ከታችኋል። እድሜያቸው ለትምህርት እንጂ ለጦርነት ያልደረሱ ህፃናት እያስገባችሁ እያለቁ ናቸው። ልጆቻችሁን ሰብስቡ። ያለ እድሜያቸው በማያውቁት ጦርነት ገብተው እያለቀሱ ነው የሚገኙ። ወታደር የሥራ ዕድል ሆኖ ህፃናት በለጋ እድሜያቸው እየተቀጩ ይገኛሉ። ሰላም ሳይሆን ጦርነት፣ ልማት ሳይሆን ድህነት ችግር ላመጣላችሁ በቃ በሉት። እንደ ዱቄት ተበትነዋል እያለ ሲዋሽ የነበረው ተጠያቂ አድርጉት። ብልጽግና ሳይሆን እልቂት በዓለም ሳቂያ ያደርጋችሁ ተነሱና ጥረጉት። የውሳኔ ጊዜ ነው። የፋሽስት አብይ ቡድን መዋቅር አፍርሱ፣ አካባቢያችሁን አስተዳድሩ። በመጨረሻም የፖለቲካ ልዩነት አሁንም የሚፈታው በፖለቲካ ነው ብለን እናምናለን። መቋጫው በጉልበት አይደለም። ቀጣይ የሀገሪቱ የፖለቲካ ጉዞ የሚወሰነው ሁሉም የሚመለከተው በሚሳተፍበት የውይይት መድረክ ነው። አማራጮች ታይተው የተሻለው አማራጭ ተግባራዊ ለማድረግ ድርሻችን እንጫወታለን። በጋራ በሚደረስ እምነት ሽግግሩ ስርዓት ይይዛል የሚል እምነት አለን። ዝርዝሩ በሂደት በውይይት የሚገለጽ ይሆናል። የውሳኔ ጊዜ ነው። ሁሉም የድርሻውን ይጫወት። አመሰግናለሁ።